ሰንበት ዕለት የተኛ ጤናማ አካል ይዞ ደዌ ሳይገጥመው ሳይታመም አያችሁ ችግር ሳይገጥመው በቤቱ በሰንበት የተኛ ምክንያቱም ክርስቶስ የሚመጣው በዕለተ ሰንበት ስለሆነ በዕለተ ሰንበት ሁሉ ክርስቲያን ሁሉ ይሰብሰብ የምትለው ቤተ ክርስቲያን ሙሽራዋ ክርስቶስ ድንገት ሊመጣ ስለሚችል ተሰብስበን በቤቱ እንድንጠብቀው ናፍቆቷ የሆነው ክርስቶስን በቤተ ክርስቲያን ትጠብቀዋለች። ሙሽራይቱ ቤተ ክርስቲያን ሙሽራዋን የምትጠብቀው በዕለተ ሰንበት ነው። በየትኛው ቀን እንደሆነ አልተነገረንም። ግብተ ይበጽ ከመሰራቂ ሌባ በድንገት እንደሚመጣ እንደዚሁ ይመጣል ተብለናልና ክርስቶስ በድንገት ስለሚመጣ ዕለተ ምጽአትን ስለምናስብ ጌታ ይመጣል ብለን የምናስብ የክርስቶስን የወልደ እግዚአብሔርን መምጣት የወልደ ማርያምን መምጣት የምንጠባበቀው በዕለተ ሰንበት ስለሆነ ሰንበትን እናከብራለን። ሰንበት እኛም ከወደቅንበት ልንነሳ ያስፈልጋል። ከኃጢአት ወንበር ላይ ልንነሳ ያስፈልገናል። ከዝሙቱ አልጋ ላይ ልንነሳ ያስፈልገናል። ከርኩሰት ወንበር ላይ ልንነሳ ያስፈልገናል። ለምን? ዕለተ ትንሣኤ ናት፣ ከሙታን የተነሳባት የቤተ ክርስቲያን የልደት ቀን ነው። መንፈስ ቅዱስ ለሐዋርያት የወረደባት ዕለት ነው። መንፈስ ቅዱስንም የምንቀበልባት ዕለት ነው። ጌታ በክበበ ትስብእት በግርማ መለኮት ዳግም በቅዱሳን መላእክት ታጅቦ በጌትነቱ ለፍርድ የሚመጣባት ታላቅ የፍርድ ቀንም ናት። እስቲ ይቺ ቀን በሉ የፍርድ ቀን ናት። የምን ቀን ናት? የፍርድ ቀን ናት። ስለዚህ አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩባት አለ። በሰንበት ምን እናድርግ ወገኖቼ? በሰንበት ምን ማድረግ ተፈቅዶልናል? ወደ መቅደሱ እንምጣ፣ እንጸልይ፣ እንመጽውት፣ የተራበን እናብላ፣ የታረዘን እናልብሰው። በሳጥኖቻችን የሰበሰብናቸው ልብሶች እንደ ሙዚየም ያከማቸናቸው ልብሶችን አውጡና በጎዳና ለወደቁ ሰዎች እያጠባችሁ አልብሱ። አዲስ ገዝታችሁ መስጠት ካልቻላችሁ ልብሳች ከልብስ ተራቁተው በብርድ የሚጠበሱ ወገኖች አሉ። ይሄ እኮ የጾማችን አንዱ ክፍል ነው ወገኖቼ። አክብሩ ሰንበተ። ሰንበትን ማክበር እንዴት ነው? ቃሉን በመስማት ቅዳሴውን በማስቀደስ ሰዓታቱን በመቆም ከዛስ ታምሩን በመስማት ቅዱስ ቃሉን በመስማት ከዚህ ደግሞ ስትሄዱ በመነገድ አይደለም፣ በመሸጥ አይደለም፣ በመለወጥ አይደለም፣ የታሰረን በመጠየቅ የታመመን በመጎብኘት በጎ የጽድቅ ሥራዎችን በማድረግ የተጣላን በማስታረቅ የአዲስ ኪዳን ሰንበት እንድናከብር ታዘናል። መቅደስ ስንቆም የዕጣኑን ሽታ ስናሽት፣ ቅዱስ ወንጌሉን ስንሳለም ስንሰማ፣ ቀራንዮን ስናስብ፣ የጌታን ውለታ ስናስብ፣ መከራውን ስናስብ፣ በሞቱ በኩል ስንመስለው ቅድስና እናገኛለን። ቅድስና ያስፈልገናል። ለእግዚአብሔር በመገዛት እንደ እግዚአብሔር ቃል በመኖር የቀማነውን በመመለስ የበደልነውን በመካስ ይቅር ለእግዚአብሔር በማለት ቂምና በቀልን በማራቅ ልባችንን ንጹህ በማድረግ ቅድስና ልናገኝ ያስፈልገናል። ይቺ የተመረጠች ሰንበት ናት። የተመረጠች ዕለት ከዕለታት ሁሉ የተመረጠችዋ ዕለት ሰንበት ናት። እምኩሉ ዕለት ሰንበት አክበረ፣ ከዕለታት መካከል ሰንበትን አከበረ። እምኩሎን አንስ ማርያም አፍቀረ ተብሎ ተነግሯል። ከአንስት ሁሉ ከአንስት ዓለም ድንግል ማርያምን እንደወደደ እግዚአብሔር ከዕለታት ደግሞ ሰንበትን መርጦ ወዷል ይላል። ሰንበት በእግዚአብሔር ከተወደደ በእግዚአብሔር የተወደደችና የተመረጠች ዕለት ከሆነ እናንተም የተወደደውን ሥራ ልትሰሩበት ተፈቅዶላችኋል። በሰንበት ተገበሩ ጽድቀ፣ መልካም ስሩበት ተብለናል። በዚህ ቀን ለእግዚአብሔር የተለየን በእግዚአብሔር የተወደድን መሆን አለብን። ለዚህ ነው በኦሪት ዘዳግም ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። የምን ቀን ትቀድሰው ዘንድ ምን ማለት ነው? እኛ ሰንበትን ምን ቀድስ አይደለም። በሰንበት ቀን ቅድስና ያስፈልገናል። የሚቀድሰን እግዚአብሔር ነው። የሚቀድሰን የእግዚአብሔር ቃል ነው። ለምሳሌ ቅዳሴ አስቀድሰን ሄድ እንላለን፣ እንቀደሳለን። እግራችን ቤተ መቅደስ ሲቆም ጫማችን ሲወልቅ ቤተ ክርስቲያኖች በዕለተ ሰንበት መሰብሰብ አለባቸው። በዕለተ ሰንበት የግል ጉዳይ ማከናወን አይቻልም። በዕለተ ሰንበት ቅድሚያ እግዚአብሔርን መስማት ያስፈልጋል። አንዳንድ ቀን እዚህ መተን አንታገሰውም። እግዚአብሔርን አያሳዝንም? የምንሄድበት ሰዓት ይናፍቀናል። እንደው ዛሬ መላከ ሰላም አይለቁንም እንዴ? ዛሬ እነ መምህር ተስፋ አይለቁንም፣ እነ ገሌ አይለቁንም። እንደዚህ ነው የምንለው። ከመጣንበት የምንወጣበት ሰዓት ነው የሚናፍቀን። አያችሁ፣ ቀራኔውን ማሰብ አንፈልግ። እዚህ መተን እንኳን ቀራኔው ላይ አንገኝም። አሁን በቅዳሴ ላይ እንደው አንድ መልእክት አለ። እየሰማችሁኝ ነው አይደል እናቶቼ?
እንደው በዚሁም ትምህርት እንድታገኙበት ካህኑ ዲያቆኑ እንዲህ ይላል፣ ወደ ምስራቅ ተመልከቱ ይለናል። ወደ ምን ተመልከቱ? ከዛ እንዴት ነው የምታዩት እናንተ? አንዳንድ ሰዎች ሮቴት ያደርጋ አራቱንም አቅጣጫ ምስራቅን እየፈለጉ ነው መሰለኝ እንዲህ ይሳለማሉ። በአራት አቅጣጫ የነገረን ነገር አለ። ወደ ምስራቅ ተመልከቱ ካለ በኋላ ምስራቅ አቅጣጫውን አይደለም። አዎ ምስራቅ አንድም የፀሐይ መውጫ ነው አይደለ? ምስራቅ የተባለችው እመቤታችን ነው። ከእመቤታችን የወጣው የማይጠልቀውን ፀሐይ ጽድቅ ክርስቶስን አስቡት እያለን ነው። ማንን አስቡት? ማንን አስቡት እያለን ነው? ክርስቶስን አስቡት እያለን ነው። ቀጥሎ እኮ እንዲህ ብሎናል፣ እናስተውላለን። ቀጥሎ ምን በል? ምስራቅ አቅጣጫው አይደለም፣ አስተውሉ፣ ክርስቶስ ነው። ለእናንተ የቆሰለላችሁ የደማላችሁ በደላችሁን የትውልዱን ሁሉ ኃጢአት በራሱ ላይ አኖረ። ኃጢአት ሳይገኝበት እንደ ወንጀለኛ የተቆጠረ መስቀል ላይ እርጥብ መስቀል ተሸክሞ የደም ላብ ያላበውን ክርስቶስን አስቡት። እንዳዘነጉት ምእመናን ዘውትር ክርስቶስ በሕሊናችሁ ይሳልባችሁ። ሐዋርያው ጳውሎስ እኮ የነገረን ይሄን ነው። ክርስቶስ በእናንተ ውስጥ እስኪሳልባችሁ ድረስ ምጥ ይዘኛል አለ። ክርስቶስ ለፍርድ ሲመጣ እንዲህ ይለናል። የሰማችሁ ነው። ምን ተገበርኪ ምን ሰራሽ ይላል። አይቴ ነበርኪ የት ነበርሽ ብሎ ይጠይቀናል። ብራብ አብልታችሁኛል። ይሄ መዝገብ ነው፣ አያችሁ፣ የሚጻፍ ነው። ለተራበ ማብላት ለእግዚአብሔር ማበደር ነው። ለድሃ 10 ብር ስትሰጡ ለእግዚአብሔር ጋር 20 ብር እንዳላችሁ እንደተቀመጠላችሁ አስቡ፣ መዝገብ ነው። የወደቀን ስታነሱ እግዚአብሔር በክፉ ቀን አብሯችሁ እንደሚቆም በወደቃችሁ ሰዓት እግዚአብሔር እንደሚደግፋችሁ ይሄን አምናችሁ ስጡ። ቤተ ክርስቲያን ስታነጹ በሰማይ መቅደስ እንደሚታነጽላችሁ አስቡ። ሰማችሁኝ አይደል? ለቤተ መቅደስ መጋረጃ ስትገዙ፣ ለቤተ መቅደስ መብራት ስታበሩ እናንተም ደግሞ ጨለማ የሌለባትን ሀገር እንደምትወርሱ አስቡ። በጎ አድርጉ፣ ይቅር ተባባሉ። የሰማችሁኝ አይደል? አዎ ዘንዶ ዛሬ እየተደዋወላችሁ እንደው አንድ ፋሽን አለች። ጾም ስትገባ ምን ይባባላሉ ሰዎች በየፌስቡኩ በየምኑ ጾም ሊገባ ስለሆነ ሳላውቅም አውቄም የበደልኳችሁ ይቅር በሉኝ ይባላል። በፌስቡክ ይቅርታ የለም። የበደልከውን ሄደ ይቅር በለኝ ወንድሜ። ሰማችሁኝ አይደል? በአመት አንድ ጊዜ ወይም ደግሞ ጾም በገባ ጊዜ የይቅርታ ቀን ተብሎ አይደለም። ወንድምህ በበደለ ጊዜ ሁል ጊዜ ይቅር በለው ተብሎ ተጽፏል።